ተኩላው ሰውዬ በፊልሙ ዓለም ኖርማል ሰው ጸጉር አበቃቅሎ ሰውነቱን ቀይሮ ወደ ተኩላ ሲቀየር በተለያዩ ፊልሞች ማየት የተለመደ ነው። ነገር ግን ይሄ በገሃዱ ዓለም በጭራሽ የማይሆን ነገር ነው። አሁን የምነግራችሁ ታሪክ ግን በገሃዱ ዓለም የእውነት ተኩላ የሆነ ሰው በምንኖርባት በዚች ምድር መገኘቱን ላበስራችሁ እነሆ መጥቻለሁ። ታሪኩን ከመጀመሪያ በፊት ግን ውድ የቻናላችን ተከታታዮች አዳዲሶቹ ቻናላችንን ሰብስክራይብ እንዲሁም የደውል ምልክቷን በመጫን ነባሮቹ ደግሞ ላይክ በማድረግ ጀምሩ ስንል በአክብሮት እጠይቃለሁ። ላሪ ጎሜዝ ይባላል። የተወለደው በሀገረ ሜክሲኮ ሲሆን በዓለም ሕዝብ ዘንድ ከሰው ልጆች ለየት ባለ አፈጣጠሩ ይታወቃል። ማለትም ሰውነቱ ላይና ፊቱ ላይ በወጣው የሚያምር ጎፈሬ ጸጉሩ ይታወቃል። ይህ ዜና አዲስና አስደንጋጭ ሊሆንባችሁ ይችላል። ለመሆኑ ይህ ሰው ዓለማችን ላይ ካሉት ከ7 ቢሊዮን በላይ ሰዎች እንዴት ሊለይ ቻለ? ዝርዝሩን እንደሚከተለው አቀርብላችኋለሁ። ላሪ ጎሜዝ ከሰዎች የተለየበት ዋነኛው ምክንያት ሃይፐርትሪኮሲስ በሽታ በመያዙ ነው። ይህ በሽታ በዘር የሚተላለፍ ሲሆን ይህም በሽታ በጽንስ ጊዜ የሚከሰት የጤና ችግር ሲሆን በዘር ለውጥ ምክንያት ከመጠን በላይ ጸጉር በሰውነት ላይ እንዲያድግ ያደርጋል። ይህ በሽታ በላሪ ላይም ፊቱንም ጨምሮ በመላ ሰውነቱ ላይ ከፍተኛ የሆነ ጸጉር እንዲበቅልበት ምክንያት ሆኗል። ላሪ በግልጽ የሚታይ የጤና እክል ጋር በመኖሩ ብዙ ተግዳሮቶች በህይወቱ መጥተውበታል። እነሱም ሰዎች ስለ ሁኔታው ያላቸው ግንዛቤ በማነሱ ምክንያት የማወቅ ጉጉት፣ ማህበራዊ መገለል፣ ጉልበተኝነትና መድሎ ሊያጋጥመው ችሏል። ላሪ በእነዚህና በተለያዩ ምክንያቶች ፍርሃትና ፍርድ በነገሰባት በዚህች ዓለም ውስጥ ራሱን ችሎ እንዲኖር አስገድዶታል። ላሪ በዚህ መልኩ ምክንያት ከፍተኛ የሚዲያ ትኩረትን አግኝቷል። በአፈ ታሪክና በፊልም የምናውቀውን ሰው የሚመስል ተኩላ ምክንያት የሰው ተኩላ ወይም ውልፍ ማን በመባል ይታወቃል። ላሪ ጎሜዝ ልዩ መልኩን በመጠቀም በቴሌቪዥንና በፊልም የተለያዩ ስራዎችን መስራት ችሏል። አብዛኛውን ጊዜ የእሱን ሃይፐርትሪኮሲስ በመጠቀም የተሳሉ ገጸ ባህሪያትን በመወከል ተጫውተዋል። አንዳንዶቹ ይህንን የባህሪ አቀራረብ ቢነቅፉትም ይህ አጋጣሚ ለላሪ የሥራ ዕድልና ተሰጥኦውን የሚያሳይበት መድረክ መሆን ችሏል። ላሪ በእነዚህና በተለያዩ ውጣ ውረዶች ውስጥ ቢሆንም ቤተሰብ ያለው እንዲሁም ትዳር የመሰረተ ግለሰብ ነው። የላሪ ጎሜዝ ቤተሰብ አባላትም በተለያየ ደረጃ የጸጉር እድገት በሰውነታቸው ላይ አለባቸው። በዚህ ምክንያት የላሪ የጤና ችግር በዘር የሚተላለፍ መሆኑን ያሳያል። የሃይፐርትሪኮሲስ በሽታ በዘር የሚተላለፍ መሆኑን መገንዘብ በበሽታው ለተጠቁ ቤተሰቦች እና ለጄኔቲክ ምክር አገልግሎት በጣም አስፈላጊ ነው። ማህበረሰቡ በላሪ ህይወት የተሳሳተ አመለካከት ቢኖርባቸውም እንኳ ግንኙነቶችን የመመስረትና ህይወትን የመገንባት ችሎታው የጽናቱና የባህሪው ጥንካሬ ማረጋገጫ ነው። በመጨረሻም ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን መጫን እንዳትረሱ እያልን በሌላ አስገራሚ እና አስደናቂ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።